አደርጋለሁ ብላ አሁን የበላይነት እየተሰማት በጣም የምታደርጋቸው ድርጊቶች ከምንም በላይ ከፍተኛ ጥፋት ናቸው ማለት ነው። እናም ይሄ ነገር እየተደረገ እያለ የሚከብደው ነገር እናት ዛራ ሰውን ማስተካከል እንጂ መዋሸትን እናም እንግዲህ ከሚገርም ሁኔታ ብሌን እና አብለን ከመኝታ ቤታቸው ወጥተው ወደ ሳሎን እየሄዱ መንገድ ላይ ስታገኛቸው የት ነበር ካቶ ምን እኔ እየፈለግኩ ነበር ስለምን ፈለግሽኝ ሲላት መኝታ ቤታችን ሄደን አጣሁ ሲል አይ አልነበርኩም መኝታ ቤት ምን ፈልገሽ ነው ሲላት ምንም አልፈለግኩ ብሌንን እፈልግሻለሁ ብላ እንግዲህ ወደ መኝታ ቤት ጠርታት ሄዳለች ማለት ነው። እናም እንግዲህ ወደ መኝታ ቤት ጠርታት ከሄደች በኋላ አብረው እያወሩ አምነን አንቺ ጋር ምን ያደርጋል ነበር ጥያቄው የመጀመሪያ ጥያቄ እሷም እንግዲህ ሰላም ሊለኝም የመጣው ነበር ያለቻት እና ያንቺ ሰላም አስጨንቆት ነው ወይ መሊኩ አንቺ ጋር የመጣው ስትላት እሱን መጠየቅ ትችያለሽ። ስለዚህ እኔ ሰላም ሊለኝ መጣ እኔ ጋር ነበር እንጂ እኔ አስገድጀው አልመጣም ነበር መልሷ። እሷም እና ለምን መጣ አንቺ የሰው ባል መቀማት ስራዬ ብለሽ ይዘሽዋል እያለች እንግዲህ ስትመጻደቅባት ነበር። ልክ እሷ ተፈቅራ ተወዳ እንደተመረጠ ሰው ማለት ነው። እሱ በልክ የገባበት ፕሌንን አናድዳለሁ ብሎ እንጂ የገባው እሷን ወዷት አይደለም። ቢወዳትና ቢያፈቅራት ኑሮ አስሬ ፕሌን ጋር እየሄደ ፍቅሩን አይገልጽም ነበር ለፕሌን ማለት ነው። ምን ብታደርግ ምን ብታጠፋ ምን ቢጮህባት ዙሮ ፕሌን ጋር ነው የሚሄደው ማለት ነው። የትም አይሄድም እና ፍቅር ያሸንፋል ነው። እናም እንግዲህ እሷ በጣም ስትጮህባት ስትሰርባት ነበረ። በመጨረሻ ምንድን ነው ፌስታላችሁን ይዛችሁ መሄድ ትችላላችሁ ነበር ያለችው። እሷ የቤት ባለቤቱና እነሱን የማስወጣት መብት ኑሯት ማለት ነው። እና አንዳንድ ሰዎች ግርም የሚለኝ ነገር ምንድን ነው እስኪ ሰው ገና ላላገኙት ገንዘብ ገና ነገ ጧት የኔ ይሆናል ንብረቱ ሁሉም ነገር የኔ ይሆናል ብላ ገና በህልም ላይ ያለ ሴት ሌሎችን ሰዎች ለማስወጣት መታገሏ። ስለዚህ ሂጂና እሱን አምነንን ጠይቂ። አምነን እኔ ጋ ለምን እንደሚመጣ ህፃን ልጅ አይደለም እሱ ምርጫውን ያውቃል። አንቺ ለባልሽ እምነትና ፍቅር ቢኖርሽ ኖሮ አጠረጥሪውም ነበር። አንቺ ታማኝ ሁኚ መጀመሪያ ለባልሽ ነበር ያለቻት። እሷም ምንድን ነው የምትይው ስትላት አዎ ባልሽን ታማኝ ከሆንሽለት እሱ የትም አይሄድም። ስለዚህ አንቺ ለባልሽ መጀመሪያ ሚስት ሆነሽ ተገኝ ነበረ መልሷ። ጀግና ፕሌን ማለት ነው። እውነቷን ነው። እሷ ሚስት ሆና ከተገኘች ባሏ የትም አይሄድም ማለት ነው። እና እሷ ራሷ መጥፎ ሴት ራሷ በባሏ ላይ ስለምትሄድ ባሏንም እንግዲህ እየጠረጠረች እና ፕሌንን እንደዛ ፕሌን የአምነን እኔ የቀማቻት መስሎ እየታያት ነው። ያ አይደለም። እናም እንግዲህ በዚህን እናት ዘህራንም ብዙ ስትሳደብ ነበር። እናት ዘህራ ሰውን ማስተካከል እንጂ ሰውን ጥፋት መደበቅ አትወድም። ስለዚህ እናት ዘህራን የምትናገሪ ከሆነ መናገር የማልፈልገውን ነገር እንድናገር ታደርግኛሽ። ካሁን በኋላ ምንም ነገር ስለ እናት ዘህራ እንድታወሪ አልፈልግም። ትልቅ ሰው ናት፣ ሰውን የምታስተካክል ሰውን የምትረዳ ሰው ናት። ስለዚህ በአንቺ አፍ አትጠራም ነበር ያቻት በትክክል። እናት ዘህራ ምንም የምታጠፋ ነገር የለም። ሰዎችን ሲያጠፉ ሰዎች ሲበድሉ ሰዎች ወደ ቀጥተኛ መንገድ እንዲሄዱ የምትረዳ ሰው ጀግና ናት ማለት ነው። እናም እንደዚህ በማለቷ አሊን ላይ ጄሪ በጣም ጥፋት እያጠፋች ነው። እሷ ግን አልታወቃትም ማለት ነው። መብላቷን ሳታቀጃን ታጠበ ገና ያትየቱ እንደዛ አለች ብላ የቤት መቤት ሆንኩኝ የቤት ባለቤት ነኝ የንብረት ባለቤት ነኝ ብላ እንዳመጣላት ማንንም ሰው መናገርም ምንም ማድረግ አትችልም ማለት ነው። ፕሌንም ካሁን በኋላ ከአንቺ ጋር ንግግር የለኝም ብላ ትታ ስትሄድ እንዴት ትንቀኛለች? እኔ እኮ የዚህ የቤት መቤት ነኝ እና ማን ስለሆነች ነው እሷ የኔን ወሬ ሳታዳምጥ ጥላኝ የምትሄደው ብላ እንግዲህ ተከትላት ሂዳ ከደረጃ ላይ በጣም በሚገርም ሁኔታ በጭካኔ በቀዘቀዘ ደም ነበረ ስትገፈትራት የነበረው ማለት ነው። ገፍትራም ደግሞ ተደብቃ መኝታ ቤቷ ሩጣ ገፍታለች ማለት ነው። እና ሙስጠፋ ነው እንግዲህ ከላይ ሲወጣ ሲያያት የጮኸውና ሁሉም ሰው ተሰብስበው ወደ ሆስፒታል እየወሰዳት ነገር ግን ወደ ሆስፒታል መሄዷ ትተርፋለች አትተርፍም የሚለው ዝጋ ነው ኃይለኛው አደጋ ማለት ነው። በህይወት መትረፏ በጣም አደጋ ነው ብሏል ዶክተሩ። እንግዲህ አቶ አምነንም በጣም ተጨንቆ እየጮኸ ነበረ። እንደዛ ሲሆን እሷ ግን ዝም ብላ ነበር። ሁሉም ሰው ተሰብስቦ ተደብቃ ነበር ማለት ነው። እና በሚገርም ሁኔታ እንደዚህ አይነት ነገር ማድረጓ በጣም ይከብዳል ማለት ነው። እንግዲህ ወደ ሆስፒታል ወስደዋ ከተመለሱ በኋላ ሙስጠፋም ወደ ቤት ተመልሶ ነበረ። ስልክ ስትደውልለት ማናት
ሲፈን ስልክ አንስታ እንግዲህ እኔ ሚስቱ ነኝ የሙስጠፋ ሚስት፣ ስለዚህ ሁለተኛ ባሌ ላይ ስልክ እንዳትደውይ እያለች ስትናገር፣ እንደ ሚስት ከየት አግኝቶ ነው እኔ አይደለሁ እንደ ሚስቱ እያለ እንግዲህ ጄሪ ሙስጠፋንም አምነንን ነው የምትፈልገው ማለት ነው እያለ ስትል ግራ ገብቷት እንግዲህ ሰው በዛ በጭንቀት ውስጥ እያለ እሷ ሌላ ነገር ለማውራት ሙስጠፋ ጋር መደወሏ ማለት ነው። እና በጣም የሚገርም ነው። አንዳንድ ሰው ምን አይነት ሰው ነው የሚባለው ነገር በጣም ከባድ ነው ማለት ነው። እንደዚህ አይነት አስተሳሰብ ያለው ሰው መቼም ቢሆን ድንጋይ አስተሳሰብ ነው ያለው ማለት ነው። እና አሁን እሷም እንዴት እንደዚህ ያደርጋል ብላ ሜርሲ እንግዲህ ይሄ ሁሉ ሲደገስ ሲጠነሰስም የለችም ማለት ነው። ሜርሲ ብትኖር ሁሉን ነገር በአጭር ጊዜ ታጣራው ነበር ማለት ነው። ሜርሲ ግን በአሁን ሰዓት የለችም። ማን አደረገው ሊባል ነው አሁን አደጋውን ማለት ነው። በጣም ከባድ ነው። ሲፈን እንግዲህ ማንም ሰው አያደርግም ይሄንን ነገር የምታደርጊ አንቺ ሰይጣን ነሽ፣ የቅናት መንፈስ ስለያዘሽ አሁንም ፕሌንን ስለመረጠ እንግዲህ ፕሌን ጋር ሁሌም ስለሚሄድ ይሄንን የምታደርጊው አንቺ ነሽ፣ ማንም ሰው አያደርገውም ብላ ተናግራለች ማለት ነው። እንግዲህ እሷ ምን የማውቀው ነገር የለም ብላለች። ጸሐፊዋም እንግዲህ መታ እንዴት ይሄንን ነገር አልሰማሽም ወይ ስትላት እሷ መኝታ ቤቷ ነበረ የሰማችው ነገር የለም ብላ ተናግራለች ማለት ነው። እናም እንዴት ሳትሰማ ቀረች? እዚሁ ቤቱና እንዴት ሳትሰማ ቀረች? ይሄ ሁሉ ሲደረግ እንደዚህ እየሆነች እና በጣም የሚያሳዝን ነገር ነው እያለች እንግዲህ ስትል ነበረ። በዚህም እንግዲህ ጭንቅ ውስጥ ሆና ሙስጠፋን የማወራህ ነገር አለ ብላው ነበር። እሱ ምንድን ነው የምታማክሪ ሲላት አይቶ በቃ ትቼዋለሁ ብላ ትታው ሄዳለች ማለት ነው። እንግዲህ አትክልተኛው ጋር ሄዳ እሷ እንዳደረገችው ይሄንን ነገር እና እሷ እንደሆነች ከደረጃው ላይ የወረወረቻት ተናዳ አስባው ሳይሆን ንግግሯ ስላናደዳትና ትታት ስለሄደ ሳታዳምጣት ይሄንን ድርጊት አድርጋለች ማለት ነው እያለች ስትለው እሱም በጣም ከባድ ነው፣ ይሄንን መፈጸም አልነበረብሽም፣ እንደዚህ አይነት ድርጊት እንዴት ታደርጊያለሽ? ፕሌን መጥፎ ሰው አይደለችም እያለ ሲላት ነበረ። እንግዲህ እሷ እንዳደረገችው ለአትክልተኛው ተናግራለች ማለት ነው። በጣም በሚገርም ሁኔታ ነው። አትክልተኛው ይህን ሚስጥር ደብቆ እስከ መቼ ይኖራል የሚለውን ነገር አብረን እናየዋለን ማለት ነው። እናም እንግዲህ በሚገርም ሁኔታ እንደ አዲስ ሰው ምን ተፈጥሮ ነው እያለች ሲፈንን ትጠይቃታለች ማለት ነው። ሲፈንም ደንግጬ ነው ፕሌን የሆነችውን ነገር አላወቅሽም ወይ ስትላት ምን ሆና እያለች እንደማያውቅ ሰው ትጠይቃለች ማለት ነው። እና በጣም የሚገርም ነው። እና የት ነበር ስትላት እኔ መኝታ ቤት የነበርኩ እና መኝታ ቤት ከሆንሽ ያ ሁሉ ጩኸት ያ ሁሉ ለቅሶ እንዴት ሳትሰሚ ቀረሽ? ምን አይነት ሰው ነሽ? እንደዛ እየተጮኸ እየተለቀሰ እንዴት ሳትሰሚ ነው የቀረሽው? ይሄማ የሆነ ነገር አለ ብላ ሲፈንም ትታት ሂዳለች ማለት ነው። እንግዲህ ሲፈን ምርመራ ላይ ሆናለች ማለት ነው። ፕሌን ማንም ሰው ሳይገፈትራ ከደረጃው ላይ ልትወርቅ አትችልም። እናም እንግዲህ ጄሪ ሁሉም ነገር ከተጠናቀቀ በኋላ እንዴት ወጣች አለ ነገርማ ይሄ ነገር ሊሆን አይችልም፣ የሆነ ነገር እየተጠነሰሰ ነው። እናም ይሄንን ነገር ማንም ሰው አያደርግም ጄሪ ናት ብላለች ማለት ነው። እናም እንዴት እንደዛ ሊሆን ቻለ? እንዴት ድምፅ ሳትሰማ አውቃ ዝም ብላ ሁሉም ነገር ካበቃ በኋላ እንዴት ስወጣች ብላለች ማለት ነው። ሶኒያ እንግዲህ መታ አይዞሽ እናት ዘህራ ምንም አትሆንም፣ ልጃችን የዋህ ናት፣ ፈጣሪ ይጠብቃታል ሲሏት አላየሻትም እንጂ እንዴት